በሃይማኖቴ ከመጣህ ዛሬም ነገም እነግርሃለሁ። ይምረርህም ይጣፍጥህም ምንም ስም ስጥ ምን በሃይማኖት ከመጣህ እነግርሃለሁ እርግጠኛ ሆኜ ነው የምነግርህ እስከ ሞት ድረስ። ይሄ ምንም ወደ ኋላ የምንልበት መንገድ የለም። ግዕዝን ብንመረምረው ሰዎች እንደሚያወሩት የአስማት አይደለም የግዕዝ ቋንቋ፣ የትብትብ አይደለም የግዕዝ ቋንቋ። ጀግና ከሆነ እውነት ያለው ከሆነ ፍርድ ቤት እንገናኝ፣ ይክሰሰኝ። ወንጀለኛ ነው የሚል ካለ ፍርድ ቤት ከሶ ማስፈረድ፣ ሕዝብ ፊት አቅርቦ ማስፈረድ፣ ወንጀሉን 1 2 3 ብሎ ቆጥሮ በመረጃ ማቅረብ ነው። ዝም ብሎ ብድግ ብሎ አልወደውም እጠላዋለሁ አልስማው የሚል ነገር ቢኖር እግዚአብሔር ይማረው ብዬ ጸልይለታለሁ እንጂ እንደሱ አልልም። እነን ሕዝብ ትቼ እኔ ወደ የትም አልሄድም። የፌስቡኮችና የሌሎች ወሬ ነው እሱ። ወደ ገዳም ይከዳል እንጂ ወደ አሜሪካ ወደ አውሮፓ ከዚህ በኋላ ሄጄስ ያምርብኛል እንዴ? እንዴት ሲሆነ ጦር ከፈታው ምንድነው የሚባለው? ጎሬ የፈታው። እንደውም ከዚያው ላይ ካነበባችሁት የማይቀር ዶላርም ሸኝቷል ይላል፣ እሱም ይዞ ለመሄድ ተዘጋጅቷል ይላል። አይ ምስኪና፣ ዶላር ባገኝ ጽዮንን አስጨርሸበት እዚህ በበነጋው አስመርቀህ ነበር። ዶላር አይደለም ቤሳቢስቲ ወደዚያ የምሰድበትም ምክንያት የለኝም። ሊበሏት ያማራቸውን አሞራ ምንድነው ይሏታል? ጅግራናት ይሏታል። ሊበሉ ያማራቸው ካለ በዚያው በመንገዱ ሂዱ፣ ምክንያት ግን አይፍጠሩ። ሊያሙም የፈለጉ ካሉ ማሚያ ይፈልጉ። መነኩሴ ብዙም ይታማበታል አይደል? ዝም ብሎ በዚያ በሌላው ሂዱ። እኔም ከሕዝቤ ጋር ትጻ ነፍሴ፣ ከሕዝቤ ጋር ከማገለግለው ጋር የምርምር ቋንቋቸው ሆኖ ብዙና ብዙ ነገር ተመራምረው እንዲጠቀሙበት የሆነውን ቋንቋ ስም ማጥፋት በምንም መልኩ ደግሞ በሕፃናት አድረው የሚናገሩት ነው። በጣም የሚያሳዝነው ተናጋሪዎቹ ሌሎች ናቸው። ምንም የማያውቁ ሕፃናትን አነብናቢዎች አድርገው ወደ መድረክ ብድግ ያደርጓቸዋል። ምንም እኮ የማያውቁትን ነው። በዚያ ልክ አሁን ሕፃናት ገጥመው ሕፃናት ደርሰው ሕፃናት የቤተ ክርስቲያኒቷን ታሪክ አውቀው በፍጹም። ስለዚህ ከሕይወት ምንጭነት የጎደለ ከጠማማ መምህር ጠማማ ትምህርት የተማሩ የሰው ፍቅር የማይገባቸው የቤተ ክርስቲያኒቷን ክብር ያላወቁ ያልተረዱ የግዕዝን ምንነት ሲያልፍ እንኳ በጆሮአቸው ያልሰሙ በውስጡ የተጻፈውን የተቀመረውን የተደመረውን የእያንዳንዱን ነገር ሳይሆን ሲያልፍ እንኳ ጆሮአቸው ያልሰማውን እንዲሁ ዝም ብለው በልዩ